ሳውዲ አረቢያ ላይ ከሙስሊም ውጪ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር አይ ብዙ እኔ ማቀው ሌላ ይቀበራል። አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያኑ። እርግጠኛ ናችሁ ይሄን ነገር? እርግጠኛ ነን። ኦኬ እሺ። መዲናና መካ በስተቀር አው ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ ማቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላውቅም ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማውቀው አብዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር ነገር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ ነው መዲና ተጠየቅ ነበሩ ያለው። መዲና በህግ መዲና አንድ አስተርጓሚ ናት። ከሷ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለችው የነገረችው የቤተሰብ እኮ እሷ ነች። አስተርጓሚ ልጅ ሳይቻል መልክም ተቀርበው አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዲህ ተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል። አንቺም ወጥሪና እንዳውም ይውጣ ግልጽ። ቆየው ኤጀንቷን እየላኩላት ነው። ራካሲ ሜሃረ ኬኛ ማል ነዱብሲሲ ሸዋዬ ወላሂ እናትዮ ተንገላታች። ሁለት ሞት ነው ንጉሴ ሙይትራ ካዛ ሁለት ሞት ነው። ዱበተን ማዘሪ ትመጣልኛለች ብላ ሬሳዋ ይመጣልኛል አስክሬኗ ይመጣልኛል ብላ ተሰቃይታ ስንት ቦታ ሄዳ ውጭ ጉዳይ ስንት ቦታ ሄዳ ወረቀት ጨርሳ ልካ ልጅሽ ተቀብራለች። ሁለት ሞት ነው። አስክሬኗ ወጥቶ ይላክላት። Ligan ala ko. Ummanni Itoophiyaa guutuu sii dhaga'ee jira. Ummanni Itoophiyaa sii dhaga'ee jira. Sagalee kee biraa namnu abshir ishii jabaadhu. Ishi dogo. Ishi jiraashi darbu. Ishi nu jiraadhu ilmako. Du'aan ishee akka na qaqqabu adaraa sagalee naa godha. Wanti ishee saaxinii ishee akka qaqqabu ilmako. Wayne abbay. አዩ ቶምቦይና ሰበራይ ሰብራር አይዟችሁ አይዟችሁ። ተስፋዬ ስልኩ እንትን አይልም እናቴ። ተስፋዬ እንትን ይበል ለሙባረክ ይደውለት። የአባይነሽ ባለቤት ስልኩ የተሰጠኝ አይሰራም። ዋትሳፑም እየሰራ አይደለም። ሀቡ እሱ ነው ወክላ ያስጠው። እሱ ጋር አለ የሷ ኮፒዋ። ሀቢባ ወረቀቶች በሙሉ እኮ እኛ ጋር አለ። አሁንም አዎ ለሶስቱም ኤጀንሲዎች ይሄ ወንድሟም አለ። እናንተ የሰጣችሁት ውክልና የሚያስፈልገውን እንትን እኮ አስክሬኗ እንዲላክላችሁ ነው አይደለ? እናንተ የሰጣችሁት ውክልና
ግን እነሱ ግን ውክልና እናንተ አስክሬኑ ላኩልን የሚል ውክልና ልካችሁ እነሱ ግን የተላከው እኮ አለ ማስረጃም አለ እኮ ወረቀቱም እኮ ለእናንተ መላክ እንችላለን። ተልኮልኛል። ለሙባረክ ልካችሁለት ልኮልኛል እኮ በቃ ከዛ በቀር እኛ ያጻፍነው ነገር የለም። ባለቤቷ አይታለ ባለቤቷ አንተ ወንድሟ ነህ ካለ ወንድሜ ባለቤቷ ጋር ነን እኮ አብረን ይሄንን ሁሉን የጨረስነው እኮ አብረን ነን። እኔ የእሷ ወንድም ነኝ እኮ። ታዲያ እያሉ ያሉት እኮ አሁን እኔ ግራ የገባኝ ነገር አሁን ኤጀንሲውን እየጠየቅን ነው። በተሰጠኝ በኤጀንሲው 4ቱም ቁጥሮች ዋትሳፕ ላይ ቮይስ አድርግ ያለሁኝ ምላሻቸውን እየጠበኩ ነው። መዲና 4 ኤጀንቶች ቁጥር ሰጥታኛለች። እሷን ሳወራት አሁን ኦንላይን ላይ መግባት አልችልም ብላ 4ቱን ላከችልኝ። ወይ ቀጥታ መደወል ይኖርብን ይሆን? ቀጥታ እንደውል። በጣም ሰው ደውዬ ደውልኝም ይጠሩልን፣ የኤጀንሲው ስም ይጋለጥልን። ነገም ሌላ ሰው የኤጀንሲው ስም አልፋሪድ ነው። አልፋሪድ ነው የኤጀንሲው ስም። ኢንተርሊንክ አይደል? የውጭ ነው። እሺ አልፋሪድ ነው። ቆይ እዚህ ጋር አደርገዋለሁ። የኤጀንሲው ስም አልፋሪድ ነው። ሳውዲ ያለው ነው። ኢትዮጵያ ያለው ይለያል። ኢትዮጵያ ያለው ምንድን ነው ስሙ? እሺ ኢትዮጵያ ኢንተርሊንክ ነው። ኦኬ እሺ። የኢትዮጵያውንም ስም ላኩልኝ። ልክ እንደዚህ የሳውዲውን እንደዚህ ሙባረክ እንደላከልኝ የኢትዮጵያውንም ላኩልኝ። እንደዚህ ምልክቱንና የድርጅቱን ስም ኢንተርሊንክ የሚለው ከስልክ ቁጥር ጋር እንደዚህ በፎቶ እንደዚህ ላኩለት ለሙባረክ ይላክልኝ። እሺ እንልካለን። እሺ ክርስቲያን ኮኔክት ሳውዲ አሁን ነው ምን ለሙቤ እንላክ? አው ለሙቤ ላኩ። ማነው ኻሊድ ክርስቲያን የሆነ ሰው ሳውዲ አይቀበርም እያሉ ነው ኮመንት ላይ። ምን ትያለሽ? ይቀበር አዙዬ መካና መዲና ላይ ብቻ ነው የማይቻለው። አሁን አቢባ እናትዮ እና ባልዮ ቤተሰብ አባት ያለው ሰው ልጄ አገር መታ ዘመድ አዝማድ ባለበት ቦታ ትቀበር ማለት እና እዛ ያስቀበር ማለት ይገናኛል? ሰዎች አይገናኝም። ታዲያ በቃ አስክሬኑ ወጥቶ እንዲገባ ኤጀንሲው ማድረግ ይችላል፣ ያድርግላቸው። ሁለተኛው ደግሞ እንዴት ነው የሞተችው? አሟሟቷን ማጣራት አለብሽ። በቃ እሱን ነው እኮ የምንጠይቀው። አሁን ኤጀንሲ ይምጣና ሀቢባ ይቅርታ አንዴ ይኸውልሽ፣ እኛ ውክልና የሰጠን እኮ ተስፋዬ ውክልና የሰጣት ለመዲና ሚያዚያ 6 የተጻፈ ደብዳቤ እንደኛ ሆና ሬሳ ከሳውዲ አረቢያ ወደ ኢትዮጵያ እንድታመጣ ነው። ይሄ ሳይሆን ቀርቶ ግን እንደገና ሞታለች ብላ በ17 የዛሬ ሳምንት በ17 ሞታ ተቀብራለች ብላ መልእክት ሰጠችን። እኛ እንደገና ደግሞ የነገ ሳምንት ወደ አዲስ አበባ ስንሄድ አዲስ አበባ ሄደን ለምንድን ነው እንደዚህ ሆነ ብለን እንደገና ደብዳቤ ጽፈናል። እሱን ሁሉ እኮ ልክ ያለው አሁን ሙባረክ እጅ ገብቷል። ቅድም በነገሳ በኩል ልክ ይለታለሁ። እኛ ትቀበር የሚል አልጻፍ